የዋነት አንተን ስለሚያጠቃ አንተ ደግሞ በየዋነት ስትቀርብ እነሱ ሰላም እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። እንግዲህ ዛሬም በድጋሜ ለየት ባለ ቪዲዮ መጥቻለሁ። እሱ ምንድነው ካላችሁኝ አብርሽ ወደ ድሮ ማንነት ሊመለስ ነው፣ እየተመለሰ ነው። ትናንት ቪዲዮ እንግዲህ ሁላችሁም ገብታችሁ በአብርሽ ዩቲዩብ ካያችሁ እኔ እንደ አንድ ኦዲየንስ ትናንትም ቪዲዮ ሰርቻለሁና ሄርሚ ይዛው ሂዳ ነበረና አብርሽን እሱ ደግሞ አሁን ከሷ ጋር ለመሆን እየሞከረ ነው። በቃ ለምን ሩታ አሁን ትናንት ከኔ ጋር ካልሄድክ ቡዜንም እያስፈራራች ነበረ፣ ዴብም እንደዛው እያስፈራራች ነበረና ግዴታ ሳይሆን በውድ ሳይሆን በግዴታ ነው ልጁን ይዤ የሚሄደው ብላ እያስፈራራች ነበረና እናንተ ደግሞ ኮሜንት ምጽፉ ሰዎች እያሰባችሁ ቪዲዮን እስከ መጨረሻ አይታችሁ ኮሜንት ለመጻፍ ሞክሩ እና ማለት ፈልገው ምንድነው እንግዲህ ከባለፈውም ጀምሬ ትናንትም ስሰራ የነበረው ቪዲዮ እኔ የአብርሽ ጤንነት ብቻ ነው የሚያሳስበኝ እንጂ ከርሜላ ጋር ይሁን ደግሞ ከሩታ ጋር ይሁን አልልም። ለምን እኔ ፖይንቴ አብርሽ ስለሆነ አብርሽ በድሮ ማንነት ቪዲዮ ቢሰራ አብርሽ በድሮ ማንነት ስራ ቢጀምር ደስ ይለኛል። እውነት ለመናገር አሁን እነሱ ባይዘው ሩታ እንደ ጉዝ ቤት ውስጥ ያስቀመጠችውን አብርሽን ጤናው ተመልሷል፣ የድሮ ከልጄ ጋር ነው መኖር የሚፈልገው ከኔ ጋር በቃ የድሮ ትዳርን ፈልጓል እያለች ናትና አብርሽ አሁን እናንተ እውነት ቪዲዮ የምታዩ ሰዎች ለመፍረድ አትቸኩሉ። ባይዞይ ለምን ትናንትም ብያለሁ ቪዲዮ ሲሰራ አብርሽ በጤናው ቢመለስ ወደ ሩታ ቢመለስ እኔንም ደስ ይለኛል። የድሮ አብርሽን እኮ እኔም እወዳለሁ። ከሩታ ጋር ሲኖር በጣም በፍቅር በእንትን ነው የሚኖሩት አብሮ ማለት ነው። እና አሁን ሄርሚ ማል ላይ ስለገባች ያው ሩታም በዚህ ምክንያት ነው እየተረበሸች ያለችው እና እሱ ደግሞ ይሄኛውን ትዳር አልፈልግም ብሎ እንግዲህ አንድም የተፋታ ሰው ድጋሜ ህይወት አይጀምርም ማለት አይደለም። በቃ ለምን ጀምሯል፣ እዚህ ጋር ሌላ ህይወት ከሄርሚ ጋር ጀምሯል እና ሩታን ከህይወቴ ውጪ ብሎ ከአንድን ከሶስቴ በላይ ነግሯል። ለምን እንደማትሰማ እኔ አላቅም። ግን አሁን የትናንትናው ቪዲዮ እስከ መጨረሻው እውነት እኔ ስላየው ነው እና እስከ መጨረሻው እናንተም ካያችሁት አብርሽ ወደ ድሮ ማንነት እየተመለሰ ነው። ሩታ እኔ ጋር ይሁን ትላለች፣ ሄርሚ እኔ ጋር ይሁን ትላለች። እሱ ግን ቤተሰቦቼ ጋር ሄዳለሁ ብሎ ምርጫውን መርጧል። እናንተም አታስገድዱት። በተለይ ሩቲ አታስገድጂ። ለምን ይመለስ እኮ ወደ አንቺም ይመለስ። እኔ አሁን አንቺንም ጠልቼ አይደለም። ለምን ከድሮ ጀምሬ ነው እናንተን የምከታተለውና አሁን ደግሞ ሄርሚ ስለመጣች ሄርሚን ደግፌ አይደለም። እውነታውን ነው እኔ የማወራው እንደ ቡዛ ማለት ነው። ቡዛው የምትፈልገው የወንድሟን ጤንነት ነው። ለምን ከማንም ጋር ህይወት አብርሽ ይጀምር፣ ከማንም ጋር ይሁን። እኔ የምፈልገው ግን በጤናው ነው። የልጅሽ አባት በጤናው ወደ አንቺ እኮ ቢቀርብ ችግር የለውም። ለምን እናትና ልጅ ተለያይቶ መኖር የለበትም ማለት አባትና እናት ተለያይቶ መሀል ላይ ልጁ ስለሚጎዳ እናንተ ሁለታችሁም ለልጁ ታስፈልጋላችሁ። እናትም ታስፈልጋለች፣ አባትም ያስፈልጋል ለልጁ ማለት ነው። ስለዚህ አንቺ አሁን አብርሽ ጤናማ ይሁንና ከዛ በኋላ እሱ አንቺን ጋር ይሁን ሄርሚን ጋር ይሁን አንቺን አሁን እያሳሰበሽ ያለው አብርሽ ጤናማ ከሆነ ወደ ጤናው ከተመለሰ ከሄርሚ ጋር ህይወቱን ይቀጥላል ብለሽ ከፈራሽ አንቺ አትፍሪ። በዚህ ለምን ፍቅር ያሸንፋል እግዚአብሔርን። ስለዚህ አሁንም እኔ ላንቺ ምነግርሽ ሩታ ተረጋጊ፣ በቃ ተረጋጊና አብርሽ ጤናው ይመለስና ትናንት በጣም ደስ ብሎኛል። እግዚአብሔርን በደስታ ነው ቪዲዮ የሰራሁትና ትናንት ደግሞ ማታ የተለቀቀውን ቪዲዮ ሳይ ደግሞ ሞር ደስ አለኝ። ለምን እንደ አንድ ኦዲየንስ አብርሽ ወደ ጤናው ለመመለስ ሲሞክር እኔ ቤተሰቦቼን መርጫለሁ፣ ቤተሰቦቼ ጋር ነው የሚሄደው፣ እናት አባቴ ጋር እጄ ትንሽ እዛ ቆያለሁ ብሎ እንግዲህ በቪዲዮ ነግሯል። እናንተ ካያችሁት እና አንቺም እኔ ጋና ትያለሽ፣ ሄርሚም ደግሞ ከሀገር ውጪ እንወጣለን ትላለች። አሁን በዚህ መሀል ልጁ አይጎዳም ወይ? ሻውን በመሀል አንቺ ጋም ሳይሆን እሷ ጋም ሳይሆን እሱ አሁን በመሀል የሆነ ነገር ቢሆንስ? ጸጸቱ በጣም ከባድ ነው። እግዚአብሔርን ይሄን ቪዲዮ ሩታ ጋር አድርሱት የኔ ውድ ቤተሰቦቼ እላችኋለሁና ደግሞ አሁን እናንተ የድሮውን ቪዲዮ ካያችሁት አብርሽ በጣም ለምኗል ሩታን። እውነት ከሷ ጋር ለመኖር በጣም ለምኗል። ትናንትም በዚህ ቪዲዮ ሰርቻለሁ። በጣም ለምኗልና ሩታ ደግሞ በእጇ ያረገችው ነገር ነው። እኔ አሁን
ሄርሚም ስትመጣም ቪዲዮ አይቻለው። ከዛ በፊትም እንዴት እንደምታረጊ አብርሽን እያየሁት ስለሆነ እኔ አሁን አልፈርድም፣ ብቻ ፈራጅ እግዚአብሔር ነውና አሁን ደግሞ ከሄርሚ ጋር ስላለ አብርሽ ወደ ጤናው ስለተመለሰ በቃ የድሮ አብርሽ አሁን አንቺ በጥፊ የምትዩ አብርሽ ውሃ በሱ ላይ የምትደፊው አብርሽ አይደለም። አብርሽ ወደ ድሮ ማንነቱ እንዲመለስ እኔም ስለምፈልግ አንቺ ቁጭ አርገሽ እንደ ጉዝ ቤት ውስጥ ቁጭ አርገሽ ለማስቀመጥ ከፈለግሽ እሱን እኔም አልደግፍም። ለምን ቡዛን በጣም አደንቃታለሁ። እውነቱን ነው እንቅጩን ስለምታወራ ማለት ነው። አሁን ትናንት ከሄርሚ ጋር እንዴት እንደምትፎካከሩ እኔ አላቅም፣ አልገባኝም። አሁን ሩታን የሚያሳስብሽ አንቺን የሚያሳስብሽ አብርሽ ከሄርሚ ጋር ስለሆነ ብቻ ነው እንጂ የአብርሽን ደህንነትና የአብርሽን ጤና አልፈለግሽም። አንቺ ወደ ጤናው አብርሽ እንዲመለስ በፍጹም በቃ አልፈለግሽም። ለምን ትናንት እንደዛ እሱ ሄርሚን ሰላም ነው ስል እንዴት እንዳረግሽው አንቺ እኔ እንግዲህ ቪዲዮ ስላየው ነው ይሄን ማወራላችሁ እና እኔ ጋና እሷም ደግሞ እኔ ጋና ከሀገር ውጪ ይዤ እወጣለሁ። በጤናው ከሆነ ይውጣ፣ ችግር የለውም። እሱም እኮ ይሄን ይወት አልፈልግም ብሎ ነው ወደ ሄርሚ የሄደው እና አንቺም ደግሞ በዚህ ልክ ልጁን እንደዚህ ባታደርጊ ይሻላል። ለምን ለልጅሽ ያስፈልጋል፣ ለልጅሽ አባት ስለሚያስፈልግ እንደዚህ ደግሞ በሱ ላይ አትጨክኒበት። የድሮን ህይወት የድሮን ላይፍ እያሰብሽ ለመኖር ብትሞክሪ ይሻላል። እኔ አሁን በጣም ይገርመኛል እግዚአብሔርን በጣም አብርሽ ደግሞ በጣም ያሳዝነኛል። ምስኪን እዚህ ጋር ሙልጭ አርገሽ ሰድበሽ እንደዚህ አሳስረሽ ምናምን ነገ ደግሞ ይቅርታ ስትዩም ይቅርታውን ይቀበላል። ይቅርታ እግዚአብሔር ነው። ደግሞ ይቅርታ ደግሞ ሰው ሲያደርግ አጥፍቶ ሳይሆን ባጠፋም ይቅርታ ያደርጋል ሰው። ለምን ይጠይቃልም ሰውም ሰውም ይቅርታ ያደርጋል። አሁን አብርሽ የዋህ ስለሆነ በየዋነቱ አብርሽን በጣም እየጠቃችሁት ነው። እና አብርሽ ደግሞ ከዚህ በኋላ ወደ ጤናው ብትመለስም አሁን ከዚህ በኋላ ቪዲዮ አልሰራም። ለምን አብርሽ ቤተሰቡ ጋር ስለሄደ በሌላ ቪዲዮ ነው እኔ የምመጣው። ስለነሱ ሪስ ዘግቻለሁ። በቃ እኔ የምፈልገው ዋናው ጤናው ስለሆነ ጤናው እየተመለሰ ስለሆነ አሁን ቡታጅራ ቤተሰቦቹ ጋር ስለሚሄድ እንግዲህ ዛሬ ይሁን ነገ ይሁን ይሄዳል። ብቻ እኔ ትናንት ቪዲዮ ስላየው ነውና ከሄደ በኋላ በሌላ ቪዲዮ ነው የምመጣው እኔ በራሴ በቃ ለምን አሁን ባለፈው እንደነገርኳችሁ እኔ ዩቲዩብ መስራት የፈለኩት በዚህ ሳይሆን በነ አብርሽ ጉዳይ ሳይሆን በራሴ በቃ የራሴን ነገር እያስተዋወቅ መስራት ስለፈለኩኝ አሁን የአብርሽ ህይወት ስላሳሰበኝ ነው። ከዚህም ጋር ባለፈውም የሰራሁት ቪዲዮ ማለት ነውና ነገም ይሁን ዛሬም ይሁን አብርሽ ወደ ቤተሰቦቹ ጋር ይሄዳል። ከሄደ በኋላ እንግዲህ ጤነኛ ይሆናል ብዬ አስባለሁ። ወደ ድሮ ማንነቱ ይመለሳል ብዬ አስባለሁ እና ከዚህ በኋላ አብርሽን ብትሆን ይሄን ቪዲዮ ደግሞ አብርሽ እንግዲህ ያየዋል ብዬ አስባለሁ። ለምን አሁን ሄርሚ ጋር ትንሽ 4-5 ቀን ስለሆነ ወደ ድሮ ማንነት እየተመለሰ ስለሆነ ትንሽ ይረዳል። በቃ ትውስታ ማለት ያስባል ብዬ እገምታለሁ እና ለአብርሽ ይሄን ቪዲዮ አድርሱለትና ለሁሉም ደግሞ ሼር አድርጉለት። እኔ ማለት ፈልገው ምንድነው ለአብርሽ በእናት የዋህነት እያጠቃህ ነው አንተን። በቃ በየዋን አንተ መጥፎ ሰው ሆነ ሳይሆን በቃ ተፈጥሮም ሊሆን ይችላል ባይዘው ላንተ አላቅም ግን የዋነት ሲበዛ አንተን ያጠቃልና የሆንክ ማንኛውም ሰው ዛሬ አንተን በድሎ ዛሬ አንተን ሰድቦ ካንተ ጋር ተደባድቦ ምናምን መጥቶ ነገ ይቅርታ ስል ይቅር ትላለህ። አሁን ባለፈውም ኤፍሬምንና ሩታን ይቅርታ ባትል እዚህ ሁሉ ደረጃ አትደርስም ነበረ። ለምን ይቅርታ አርገ አንተ አሁን በንጹህ ልብ ነው ይቅርታ ያረከው አንተን ማለት አንተ እነሱን ሩታንና ኤፍሬምም ማለት ነው። ስለዚህ ይቅርታ ያረከው ጥሩ ሆኖ ደግሞ የዋነት ሲበዛ ያጠቃል አንተን። ለምን ከዚህ በኋላ አንተ አሁን ከሄርሚ ጋር ህይወት ብትጀምርም ደግሞ በቃ ወደ ትዳር ብትመጡም እንደዚህ አይነት ሰዎች በቃ ከእንትን ማስወጣት አለብህ ከህይወታችሁ በቃ አውጡት። ሄርሚ ከአንዴም 2-3 ጊዜም ነግራለች። በቃ ከህይወታችን ይውጡ እነዚህ ሰዎች አስፈላጊ አይደሉም። በተለይ ኤፍሬም ይሄን ሁሉ የሚያደርገው ባይዘው ወንድምክ ነው እና ኤፍሬምን ከህይወታችሁ አስወጡት። ለምን ይሄን ህይወት መርጠ ፈቅደ በእጅ ስለገባ ከሄርሚ ጋር መኖር ፈልጋለሁ። በቃ እኔ ከዚህ በኋላ መኖር ፈልገው ከሄርሚ ጋር ነው። ይሄ የዘጋውት ፋይል ነው ብለ በጣም ብዙ ጊዜ ቪዲዮ ሰርታል፣ ብዙ ጊዜ ተናግራል።
ግን እነሱ አንተ የዋ ስለሆንክና ዛሬ ነገ አንተን በድሎ ዛሬ ደግሞ እንደ ይቅርታ አንተ ጋር ይቅርታ እያሉ አንተን የዋ ስለሆንክ በየዋነት የዋ መሆኑ ሞኝነት ሳይሆን የዋ መሆኑ ጥሩ ሆኖ አንተንም እየጎዳ ስለሆነ እነሱ ደግሞ የሚያስቡት ዛሬ የሆነ ነገር አድርገን ነገ ይቅርታ ካረግን እኮ አብርሽ ስለሚቀበል ችግር የለውም ብሎ ህይወትህን እንደ ቡሆ እያደረጉ ነው፣ እየበኩ ነው፣ ገብቶ እንዲህ እያመሱ ነው ማለት ነው። እና አብርሽ ይሄን ቪዲዮ ለአብርሽ አድርሱለት እላለሁ። ለምን መዳኑ እኮ አይቀርም አብርሽ። አሁን ይሄን ቪዲዮ ዛሬ ነገም ባላይም ከዚህ በኋላ ከዳኔ በኋላ ያያል ብዬ እገምታለሁ። ለምን በቃ ሰውን ስትቀርብ በልኩ ቅረብ። በቃ አንተን የበደሉ ሰዎች ይቅርታ ለማድረግም ችግር የለውም፣ ይቅርታ አድርግ። ግን ከህይወታቸው ማስወጣት ያለብህ ሰዎች አውጡ። ሄርሚም አብርሽም አሁን ከዚህ በኋላ ከማን ጋር እንደምትኖር አላቅም፣ ግን እርግጠኛ ነኝ ከሄርሚ ጋር እንደምትኖር አስባለሁ። እንደዛ ብዬ ገምታለሁ። ለምን ሄርሚን በጣም ትወዳታለህ፣ እሷም አንተን በጣም ትወዳለች፣ ታፈቅራለች። ለአንተ በጣም ልዩ ቦታ ስላላት እንግዲህ ከዚህ በኋላ ከእሷ ጋር ትቀጥላለህ ብዬ ስለምገምት ነው ይሄን ሁሉ ማወራው። እና አብርሽ ከቻልክ በማርያም እላለሁ ከህይወታችሁ ይሄን ኤፍሬምንና ሩታ የልጅህ እናት ስለሆነች ብቻ ልጅህን ለማግኘት ስትፈልግ ማግኘት ትችላለህ። እሱንም ማስፈቀድ ትችላለህ በህግ። ግን ከቻላችሁት ኤፍሬምንና ሩታን ከህይወታችሁ አውጡ። ለምን በቃ አስፈላጊ ያልሆነ ሰውን ከህይወታችሁ እኮ አስወጥታችሁ የራሳችሁን ህይወት መኖር ትችላላችሁ። ማንም እናንተን የሚያስገድድ ማንም እናንተን በግዴታ ኑር የለም። አሁን ኤፍሬም እስካሁን ድረስ አንተን እያስገደደ ያለው ከሩታ ጋር ኑር፣ ከሩታ ጋር ሁን እያለ እንግዲህ የሆነ ነገር አድርጎ በእጃቸው አስገቡ አንተን። ስለዚህ እንዳሁኑ የዋነት አንተን ስለሚያጠቃ አንተ ደግሞ በየዋነት ስትቀርብ እነሱ ደግሞ የሆነ ነገር አስቦ ካልሆኑ በስተቀር እናንተ ህይወት ውስጥ አይገቡም። የሆነ ነገር ካሰቡ ነው እናንተ ውስጥ እነሱ ይቅርታ ብሎ የሚመጡት። ደግሞ ይቅርታ በቃ ከዚህ በኋላ እንደዚህ እንሆናለን፣ እንደ ብራዘርሊ እንደ ሲስተርሊ እንሆናለን የሚሉት አውቆ ስለሆነ እና አንተ ደግሞ ይቅርታ ካረጉ በኋላ እንግዲህ አንተን እንደዚህ ያረጋሉ ብለህ አንተም አላሰብክም። ይቅርታ ብሎ ጠይቋል። ይቅርታውን አንተም ተቀብለሃልና ከዚህ በኋላ በቃ ማንኛውም ሰው ወደ ህይወት አታስገባ። በቻልክ ማንኛውም ሰው በተለይ ወንድምህንና ሩታን አታስገባ ህይወት ውስጥ ላለው። ወደ ድሮ ማንነት ከተመለስክ በኋላ ይሄን ቪዲዮ እርግጠኛ ነኝ እንደምታየው አውቃለሁና የኔ ቤተሰቦች ደግሞ ቤተሰብ ያልሆናችሁ ቤተሰብ የሆናችሁ ደግሞ ገብታችሁ ቪዲዮን በላይክ ጀምሩና እስከ መጨረሻው ለማየት ሞክሩ ከቻላችሁ ጊዜ ካላችሁ ትላችኋለሁ። ነገ ደግሞ በሌላ ቪዲዮ እመጣለሁ። በራሴ በቃ የራሴን አይዲያ ይዤ ነው የምመጣው። ከዚህ በኋላ ለነ አብርሽ ብዬ ምንም ነገር ማወራው ነገር የለም። ዘግቻለሁ። አብርሽ ወደ ድሮ ማንነት ይመለሳል በእርግጠኝነት። ስለዚህ ትቻለው እና ነገ ደግሞ በሌላ በአዲስ በጣም በሚያምር ቪዲዮ ስለምመጣ ጠብቁላችኋለሁ። ባይ